በቅድሚያ እንኳን ላሸንድዬ ሻደይና ሶለል በዓል በሰላም አደረሳችሁ እላለሁ። ክቡር ብርጋዴር ጀነራል ካሳ ደምሌ የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ፣ ክቡር አቶ ኃይላ ወንድሙ የቆቦ ከተማ ዋና ከንቲባ፣ የተከበራችሁ የስድስቱ ወረዳ ስራ አስፈጻሚ አባላት፣ የተከበራችሁ የስድስቱ ወረዳ እና ከተማ አመራሮች፣ የተከበራችሁ የበዓሉ ድምቀት የሆናችሁ ልጃገረዶች፣ የተከበራችሁ የበዓሉ ተሳታፊዎች፣ ባህል ድልድያችን አንድነት መዳረሻችን በሚል መሪ ቃል የዘንድሮው ያሸንድዬ ሻደይና ሶለል በዓላችን በደማቅ ሁኔታ እየተከበረ ይገኛል። ሶለል በራያ አካባቢ በየዓመቱ ከነሐሴ 16 ጀምሮ ልጃገረዶች የሚጫወቱት ባህላዊ ክዋኔ ነው። የራያ ልጃገረዶች ተውበው አምረው ደምቀው የሶለል በዓላችን የሚያከብሩበት የዓመቱ ልዩ ወቅትም ነው። ስለሆነም ይህን በዓል እንዲህ በአማረና በደመቀ ሁኔታ በዚህ 2 ቀን ባህላችን ድልድያችን ሆኖ አንድነታችንን አጠናክረን አክብረናል። ፍቅርን፣ አንድነትን፣ መተሳሰብን በላቀ ደረጃ አጎናጽፎናል። ባህላችን ባህላዊ ትውፊቱን ይዞ ለትውልድ እንዲተላለፍ በቀጣይ ሰፊ ህዝባዊ ንቅናቄ ማድረግ ይገባል። ለዚህ ደግሞ ዘላቂ ሰላም ማስፈን ያስፈልጋል። ሁላችንም ዘላቂ ሰላም እንዲመጣ የሰላም ዘብ በመሆን የበኩላችንን ድርሻ ልንወጣ ይገባል እያልኩ ለዚህ በዓል መሳካት አስተዋጽኦ ያደረጋችሁ ለመላ ህዝባችን የላቀ ምስጋና በአብይ ኮሚቴው ስም አቀርባለሁ። የከርሞ ሰው ይበለን። አመሰግናለሁ።